ዛሬም እንደተለመደው አዲስ ዌብሳይት ይዤላችሁ መጥቻለሁ። በዛሬ ቪዲዮ የምናየው እንዴት አድርጋችሁ አካውንት ክሬት እንደምታደርጉ፣ እንዴት አድርጋችሁ ዲፖዚት እንደምታደርጉ፣ እንዴት አድርጋችሁ ዊዝድሮ እንደምታደርጉና እንዴት አድርጋችሁ ገንዘባችሁን መስራት እንደምትችሉ ስቴፕ ባይ ስቴፕ ሙሉ ለሙሉ አሳያችኋለሁ ማለት ነው። ይሄን ቪዲዮ ምንም ስኪፕ ሳታደርጉ እዩ። ምንድነው ስራው ካላችሁኝ ትሬድ ማድረግ ነው። ትሬድ ደግሞ እኛ አንችልም ካላችሁኝ ይሄን ቴሌግራም ቻናል አለ። እሱ የሚለቀውን ነገር እየገባን ኮፒ ፔስት ነው እዚህ ጋር የምናደርገው ማለት ነው። እኔ እንደምትሄድ አይታችሁት ከሆነ ወደ ይሄን የሚያክል ብር አለኝ ማለት። ስለዚህ ሰርች አለ ወደ 1000 ምናምን የሚሆን እናንተም እንደዛ አድርጋችሁ በቀላሉ መስራት ትችላላችሁ ማለት። ስለዚህ ምንድነው የምታደርጉት? በመጀመሪያ ልክ አካውንቱን ሊንኩን ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እንደከፈታችሁት ወደ እንደዚህ አይነት ዌብሳይት ነው የሚወስዳችሁ። ከዛ እዚህ ጋር ካልኩሌተር የሚላል ካልኩሌተር የሚለውን ስነኩት እዚህ ጋር ወደ ፔሪዳችሁ ይላልና 2.5 የሚላል እሱ እንዳትነኩት። እዚህ ጋር ደግሞ ስቴፕልና 8 የሚላል እሱንም እንዳትነኩት። እዚህ ጋር ትመጡና 1000 የሚላል 1000 ሚሊዮን ትመጡና እዚህ ጋር ምንድነው የምታደርጉት? 500 ታደርጉታላችሁ ማለት። ከዛ 500 ስታደርጉት እዚህ ጋር 8 ስቴፖች አይደል ያለው እዚህ ጋር 8ቱ ማለት እነዚህ ናቸው። ከዛ እዚህ ጋር ደግሞ አማውንቶች አሉ። ይሄኛውን ነው ኮፒ ፔስት የምናደርገው። ምንድነው ስራው ካላችሁ ይላሳያችሁ። እዚህ ጋር ትመጡና ይሄኛውን ኮፒ ታደርጋላችሁ መጀመሪያ። ይሄ 0.49 የምትላለች አይደል 0.492 የምትላል እሷን ኮፒ ታደርጉና ትመለሳላችሁ። ከዛ በኋላ እዚህ ጋር ቢቲ 28 የምትላለች ቢትኮይን 28 ማለት ነው። እሷን ትነካላችሁ። ልክ እሷን እንደነካችሁ እዚህ ጋር ያመጣላችኋል። መጀመሪያ ምንድነው የምታደርጉት? እዚህ ጋር ቼክ ማድረግ አለባችሁ ቁጥሩን። አያችሁ ታዝ ፔሪድ ነምበር ይልና 42 ብሎ የሚጨርሰው እሷን ብቻ ነው ቼክ ማድረግ ያለባችሁ ማለት። እሷን ቼክ ካደረጋችሁ በኋላ ወዴት ትሄዳላችሁ? ወደ አስቀመጥኩላችሁ ቴሌግራም ትገባላችሁ ማለት ነው። እዚህ ጋር አይታችሁታ በየሰከንዱ ነው በቃ የሚለቀቀው ሲግናል በየሰከንዱ ነው የሚለቀቀው። በብዛት ደግሞ እንደምታዩት ዊን ነው። አያችሁታ በብዛት ዊን ነው የምታገኙት ማለት ነው። ስለዚህ ምንድነው የምታደርጉት? እዚህ ጋር ትመጡና 42 ነበር የቅድም ያየናታ 42 የምትለዋል ተመሳሳይ ነው ማለት ነው። ከዛ እዚህ ጋር ኢቭን ነው የሚለው እዚህ ጋር አይታችሁት ከሆነ ኢቭን ይላል ማለት ነው። ስለዚህ ምንድነው የምናደርገው? ይሄንን ኢቭን የሚለውን ኮፒ ፔስት ነው የምናደርገው። መጀመሪያ ደቂቃውን ቼክ እናደርግ። አይታችሁት እዚህ ጋር 40 ምናምን ሰከንድ ነው የቀረው 17 ነው የቀረው። ይሄኛው ሲያልቅ ማለት ነው አዲስ ይለቀቃል። ስለዚህ ምንድነው የምታደርጉት? ቅድም ኮፒ ያደርጋችኋት አለ ይሄኛውን 12 ሰከንዱን እንጠብቀውና ከ10 ሰከንድ በኋላ እንትን ትሬድ ማድረግ አትችሉም። ይሄኛውን እንጠብቀውና 0 እስኪያልቅ ድረስ ከዛ ወደ ስንተኛው ይቀየራል? ይሄኛው ወደ 43 ይቀየራል ማለት ነው። ስለዚህ 43ኛው ላይ እኛ እንገባለን ማለት ነው። አሁን 1 ደቂቃ ነው ያለው። ቶሎ ብለን ወደዛ እንሂድና ይለቃሉ። የፈጠነው አይታችሁት ቆይ ጠብቀን አይታችኋላ። እዚህ ጋር 43 ይለቀቃል ማለት ነው። ያለፈው የቅድሙ ደግሞ አሸንፈዋል። ስለዚህ 43 የምትሉ አነካለን ቢግ ግቡ ነው የሚለው። ስለዚህ ቢግ እንመጣለን። እዚህ ጋር ወርታችሁ ወርድ እናደርግና ቅድም ኮፒ ያደረግነውን እዚህ ጋር ፔስት እናደርገዋለን። ከዛ በኋላ ቢግ ነው የሚለው እዚህ ጋር ቢግ የሚለውን ነክተን ምን እንላለን? ትሬድ እንለዋለን። ከዛ በኋላ ኮንፊርም እንለዋለን ማለት ነው። ፕሮጀክት ሰክሰስፉሊ ብሎናል። እንጠብቀዋለን ይሄ ሰከንዱ እስኪያልቅ ድረስ። ከዛ በኋላ ዊን ካረግን እዚህ ጋር አምጥቶ ፕላስ ያደርግልናል ማለት ነው። እዚህ ጋር ይደምርልናል። ግን በትንሽ አማውንት ስለሆነ የገባነው ዜሮ ነጥቦቹ ናቸው የሚደመሩት። ቀጣዩ ስቴፕ ላይ ነው የምንጨምረው። እሱን አሳያችኋለሁ ማለት። ስለዚህ ሉዝ ካረግን ይቀንሷል፣ ዊን ካረግን ደግሞ ይጨምርልናል። ስለዚህ እንጠብቀውን 20 ሰከንዱን ላሳያችሁ። እስከዛው ግን ለቻናሉ እስከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ ላይክ አድርጉት። እንደምታዩት ካውንት አድርጎ ጨርሷል። ስለዚህ ሉዝ አድርገናል ማለት ነው። አሸንፈናል። አያታችሁ ኮንግራቹሌሽን ብሎናል ማለት ነው። ስለዚህ ትመለሳላችሁ። አሁንም የፈጠነ ባክ ታደርጉና በቃ በፍጥነት ነው ስራው የሚሰራው ማለት ነው። እዚህ ጋር ባክ ታደርጋላችሁ። ካልኩሌተር የምትሏችሁ ካልኩሌተር እሷን ትነካላችሁ። ትመጡና ይሄንን 500 ታደርጋላችሁ። ከዛ በኋላ ወርታችሁ ወርድ ታደርጉና እዚህ ጋር ትመጡና ሁለተኛውን ደግሞ ኮፒ ታደርጋላችሁ ማለት ነው። እነዚህ ያደርጋችሁ ስቴፕ ባይ ስቴፕ በቃ መስራት ነው ሁሉን ነገር ማለት ነው። ይሄን ትመጡና እቺጋችን ትመጣላችሁ፣ ኮፒ ታደርጋላችሁ። ሶሪ ሼር አልኩት። ኮፒ ታደርጋላችሁ ይሄንን። ከዛ በቃ እንደዚህ ያደርጋችሁ መስራት ነው ስራው። ኮፒ ታደርጋላችሁ፣ ትወጣላችሁ። እዛ ጋር እዚህ ቢትኮይን የሚለው ውስጥ ገቡና የተለቀቀውን ታያላችሁ። 18 ሰከንድ ያለው እስከ 10 ሰከንድ ይቻላል። ስለዚህ ምንድነው የሚለው? ቢግ ነው የሚለው። ቢግ ብለን ቶሎ የፈጠነ ከደረስንበት እንግባ። አይታችሁታ 10 ሰከንድ አለፈኝ። መስራት አልቻልኩም። ለእናንተ ያሳያችሁ ስለነበር ብቻ በቃ እንደዚህ ነው ታይም የሚፈልገው። ቀጣዩን ግን እንገባዋለን። አሁን ለምሳሌ ይሄኛውን እኔና ቀጣይ ደግሞ ልክ 50 ሰከንድ 1 ደቂቃ ስላለን እንገባለን። ችግር የለም። በየደቂቃው ስለሚለቀቅ እናንተ በፈለጋችሁበት ሰዓት 24 ሰዓት መስራት ትችላላችሁ። ችግር የለውም። ስለዚህ ምንድነው የምታደርጉት? የቅድሙ እንደምታዩት አሸንፈዋል ማለት ነው። ስለዚህ ምንድነው የምናደርገው? እዚህ ጋር ቢግ ይለናል። ቢግ የምትለዋን እንነካለን። ከዛ በኋላ እንወጣለን ማለት ነው። ወዴት ነው የምንሄደው? ወደ እንትናችን እንመለስና እዚህ ጋር ቢግ ብለን የቅድሙን የጻፍነውን አማውንት እናስገባለን ማለት ነው። እዚህ ጋር ትመጣለን። የቅድመ የጻፍነው አለ ቢግ እንለዋለን። ከዛ ትሬድ እንለዋለን። ከዛ ኮንፊርም። በቃ እንደዚህ እያደረጋችሁ መስራት ነው ማለት ነው። አሁን እንጠብቃለን። 32 ሰከንድ አለን። እንጠብቃለን። ልክ እሱ እንዳለቀልን ወይ ዊን እናደርጋለን ወይ ሉዝ እናደርጋለን ማለት በቃ እንደዚህ ነው ስራው የሚሰራው እና እናንተ መስራት ነው። አሁን አንድ ላሳያችሁና ደግሞ ቀጣይ አንድ አሳይቻችሁ ከዛ በኋላ እንዴት አድርጋችሁ ሬጂስተር ማድረግ እንደምትችሉ አሳያችኋለሁ ማለት ነው። ስለዚህ እንጠብቀዋለን። እዚህ ጋር ዊን ካረግን እዚህ ጋር ይጨምራል፣ ሉዝ ካረግን ደግሞ ይቀንሳል ማለት ነው። እንደምታዩት 3 ሰከንድ ነው የቀረው። እስቲ ምን እንደሚለን እናያለን። እንደምታዩት $1.15 አለኝ። ሉዝ ካረኩት አይጨምርም። እስቲ አያችሁታ እንደምታዩት ዊን አድርገናል ማለት ነው። ስለዚህ በቃ እንደዚህ ነው ስራው የሚሰራው። አሁንም የፈጠነ እንሂድና እዚህ ጋር ምን እንደምናል ኦድ ግቡ ይለናል። እንወጣለን እዚህ። ከዛ በኋላ ቶሎ ባክ እናደርገዋለን ከዚህ። ከዛ ካልኩሌት የምትላለች ካልኩሌት ውስጥ እንገባለን። ይሄንን 500 እናደርገዋለን። ከዛ ወዴት ነው የምንሄደው? አሁን ሶስተኛ አይደል ላይ ነው። ሶስተኛ ላይ እንመጣለን።
ከዛ ይሄንን ኮፒ እናደርጋለን፣ እንመለሳለን። ከዛ ቢቲ የምትላለች እሷ ውስጥ እንገባለን። በቃ እንደዚህ ነው ስራው የሚሰራው። ከዛ እዚህ ጋር ትመጣላችሁ። ምንድን ነበር ያለኝ ሰውየው ኦድ ነው ያለና ኦድ ስላለን ኦድ እንላለን። ይሄንን ኦድ አድርገን ትሬድ እንላለን። ከዛ ኮንፊርም፣ ከዛስ መጠበቅ ነው። በቃ ፐርቼዝ ሰክሰስፉሊ ይላችኋል። ከዛ መጠበቅ ነው። ፐርቼዝ ሰክሰስፉሊ ካላላችሁ አልተገዛም ወይም ደግሞ እንትን ትሬድ አልገባችሁም ማለት ነው። ስለዚህ እንጠብቀዋለን። ዊን ካረግን ይጨምራል፣ ሉዝ ካረግን ይቀንሳል። ይሄ ትሬድ ያለ ስለሆነ ችግር የለም። ስለዚህ እንጠብቃለን ማለት ነው። አይ ቲንክ አሁን ሉዝ አድርገናል መሰለኝ፣ አልመጣልኝም። ስለዚህ ሉዝ አድርገናል። አሁን እንመለሳለን። የት ነው የምንሄደው? ካልኩሌት ውስጥ እንገባለን። ይሄንን 500 እናደርገዋለን። ከዛ አራተኛ ላይ ያደርጋል ነው፣ አራተኛ ላይ እንገባለን። ይሄንን ከዛ እቺን ኮፒ እናደርጋለን፣ እንመለሳለን። ከዛ አሁንም ድጋሚ ቢቲ የምትለው ውስጥ እንገባና ቼክ እናደርጋለን ቴሌግራም ላይ ምን እንደተለቀቀ። አያችሁት? የቅድሙን አሁን የገባሁት ሉዝ አድርገናል። አሁን ደግሞ ኢቭን አድርጉት ይለናል። እንመለሳለን እዚህ ጋር። ከዛ እዚህ ጋር እንመጣና የቅድሙን ኮፒ ያደርግነው ፔስት አድርገን እዚህ ጋር መተን ኢቭን እናደርገዋለን ማለት ነው። ከዛ ትሬድ እንለዋለን። ከዛ ኮንፊርም፣ ከዛ ምን ይላችኋል? ፐርቼዝ ሰክሰስፉል ይላችኋል ማለት ነው። ስለዚህ እንጠብቃለን። 24 ሰከንድ አለ፣ እሱ እስኪያልቅ ድረስ እንጠብቃለን ማለት ነው። እንደምታዩት 0 ሰከንድ ብሏል። ስለዚህ ምንድነው አሁን ሉዝ አድርገናል መሰል፣ አሁንም አልጨመረልኝም። ስለዚህ በቃ እንደዚህ እያደረጋችሁ ነው የምትሰሩት እናንተ። ቪዲዮን አላርዝምባችሁ፣ ገብታችኋል ብዬ አስባለሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ። አሁን እንዴት አድርጋችሁ ሬጂስተር ማድረግ እንደምትችሉ ላሳያችሁ። ትመጡና ልክ ዌብሳይቱ እንደነካችሁት እዚህ ጋር ነው። ከዛ ምን እንደምታደርጉት እዚህ ጋር ሳይን አፕ የምትላለች ልክ ወደ ላይ ከፍ እንዳደርጋችኋት እዚህ ጋር ሳይን አፕ የምትላለች፣ ሳይን አፕ የምትሏን ተነካላችሁ። ከዛ በኋላ እዚህ ጋር ኢሜል አስገቡ ይላችኋል። ኢሜል ታስገባላችሁ እዚህ ጋር። ከዛ በኋላ የቬሪፊኬሽን ኮድ ወደ ኢሜላችሁ ይልካል፣ እሱን ታስገባላችሁ። ከዛ ፓስወርድ አለ፣ ፓስወርዳችሁን አስገብታችሁ ሪፈራል ኮድ ደግሞ ሊንኩ እንደነካችሁት ያመጣላችኋል። ሳይን አፕ በላችሁ ወደ አካውንታችሁ መግባት ነው ከእናንተ የሚጠበቀው ማለት ነው። ከዛ ደግሞ እንዴት አድርጋችሁ ዊዝድሮና እንዴት አድርጋችሁ ዲፖዚት ማድረግ እንደምትችሉ ላሳያችሁ። ሎጊን ካደረጋችሁ በኋላ እዚህ ጋር አካውንት የፕሮፋይል አይከናለች እሷን ወይም ደግሞ ሚን የምትለዋን ነክታችሁ እዚህ ጋር ቶፕ አፕ የሚል አለ። ቶፕ አፕ የሚለውን ተነኩታላችሁ ቶፕ አፕ የሚለውን። ከዛ በኋላ እዚህ ጋር ያስመርጣችኋል። ቲአርሲ ዩኤስዲቲ ምናምን ይላችኋል። ይሄኛውን ትነኩና እናንተ ቲአርኤክስ ወይም ደግሞ ቲአርሲ ታደርጉታላችሁ። ደስ ያላችሁን ፊ ብዙ የማይበላችሁን እንደየጊዜው ስለሚለያይ ፊው። ከዛ 10 ማድረግ ትችላላችሁ፣ 20 50 ምናምን በቃ የፈለጋችሁትን ትጽፉና ከዛ ሪቻርጅ አማውንት ብላችሁ ወይም ደግሞ ታይፕ ማድረግ ከፈለጋችሁ እንደዚህ ጎዶሎ ቁጥር የምትጽፉ ከሆነ እዚህ ጋር ማድረግ ትችላላችሁ። ከዛ ቶፕ አፕ ስትሉት ቀጥታ ቶፕ አፕ ያደርግላችኋል ማለት ነው። ምንድነው የሚያደርገው? ለምሳሌ 10 ሚሊዮን ካልና ሊንክ እንትን ይሰጣችኋል፣ ይሄኛውን ኪውአር ኮድ ማለት ነው። ይሄን ስካን ማድረግ ትችላላችሁ። ካልፈለጋችሁ ደግሞ እዚህ ጋር አድሬስ አለ፣ እሱን ኮፒ ፔስት አድርጋችሁ መላክ ነው። ይሄ ብዙዎቻችሁ አይጠፋችሁም ብዬ አስባለሁ። ዊዝድሮም ስታደርጉ ላሳያችሁ። እዚህ ጋር ዊዝድሮ የምትላችሁ ዊዝድሮ የምትሏን ተነካላችሁ። ከዛ በኋላ አማውንት ትጽፋላችሁ። መጀመሪያ ባይንድ ማድረግ አለባችሁ። ሶሪ ባይንድ ለማድረግ እዚህ ጋር ባይንድ የምትላለች አይታችኋት ከሆነ ወታችሁ ወርዱስ እዚህ ጋር እሷን ተነካላችሁ። ከዛ በኋላ ፊያት ከረንሲ ክሪፕቶ ከረንሲ የሚል አለ። እኛ በክሪፕቶ ስለሆነ አድ ትሉታላችሁ። ከዛ በኋላ ዩኤስዲ ቲአርሲ 20 የሚል አለ ምናምን፣ እሱን ትመጡና እዚህ ጋር ቲአርሲ 20 የምትለዋል አንድ ጊዜ እናካታለን። መታችሁ እዚህ ጋር ፔስት አደርጋላችሁ የቲአርሲ 20ችሁን ማለት ነው። ከዛ ኮይን ኔትወርኩ ደግሞ ቲአርሲ 20 ነው። ምክንያቱም እዚህ ጋር ቲአርሲ 20 ስለሚላችሁ ተሳስታችሁ የቲአርኤክስ ወይ የቢኤንቢ ምናምን ካረጋችሁ ብሩ አየር ላይ ነው የሚቀረው። ከነሱ ይወጣል፣ እናንተ ጋር ግን አይገባም። በቃ ብሩ ይጠፋል ማለት ነው። አየር ላይ ነው የሚቀረው። ይሄ ብዙዎቻችሁ ክሪፕቶ ታውቁታላችሁ ብዬ አስባለሁ። ከዛ ደግሞ ወደ ኢሜይላችሁ ኮድ ይልክላችኋል። ኮዳችሁን እዚህ ጋር ፔስት አድርጋችሁ ማስገባት ነው። ከዛ ኮንፊርም ታደርጋላችሁ። ትወጡና እዚህ ጋር ዊዝድሮ የሚለውን ነክታችሁ እንትን ማስገባት ትችላላችሁ ማለት። እኔ ባይንድ ያላረኩት አሁን አካውንት ስለቀየርኩ ነው እንጂ እስከዛሬ ነበረኝ። አሳያችኋለሁ ከፈለጋችሁ ዊዝድሮ አድርጌ ከዚህ በፊት የተቀበልኳቸው እንደምታዩት ስክሪንሻት አድርጌላችኋለሁ እዚህ ጋር ከዚህ በፊት የተቀበልኳቸውና ልጆችም የተቀበሉት አለ እና እንደዚህ አድርጋችሁ በቀላሉ መስራት ትችላላችሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። እዚህ ጋር ደግሞ ኢንቫይት የሚለው ነክታችሁ ኮፒ በማድረግ እነሱ በእናንተ ሲገቡ ለእናንተ የሚታስብላችሁ ነገር አለ ማለት ነው። በቀላሉ እንደዚህ አድርጋችሁ ብዙ ብሮችን መስራት ትችላላችሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ ጠይቁኝ፣ እኔ መልስላችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ። ሜክ መኒ ይመቻችሁ ከሆነ ደግሞ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።